ስሚ አንቺ ግን እንዴት ኤክስ ታገኛለሽ? ያን ጥያቄ ምን የሚለውን የአፍሪካ ትልቁ ተራራ ምንድነው? ኑሮ ነው። ደገምሹ ጭራሽ እናቱ ፈረስ ፈልገሽ ነው እንዴ? አይ ሬድ ፈልጌ ቪኤት ያለው የለው ማባይ ያምራል ሲታይ የለው ማባይ ያምራል ሲታይ ጄቱር ያለው የለው ማባይ ያምራል ሲታይ የለው ማባይ ያምራል ሲታይ ቤት የሌለው ስራ የሌለው ብር የሌለው አሃ በቃኝ ሊባል የሚችል ነገር ጥቀሽ። ጦርነት፣ ድህነት፣ የኑሮ ውድነት በቃን ኧረ በቃን። እና የአባትሽ እድሜ ስንት ነው? 35 የእናትሽስ? 20 ስንት? 20 ስንት? ሰምታል አታቱ ስማ፣ ሰው ቲክቶክ የሚሰራው ማስታወቂያ ሰርቶ ገንዘብ ለማግኘት ነው። አንተ እዚህ ቲክቶክ ላይ ወጥተህ ፖለቲካ ምን ለፈልፈው ተፎካካሪ ፓርቲ ማስታወቂያ እንዲያሰራ ነው ወይ ገዢ ፓርቲ? ምን አልሽ? ወንዶች ግን ስንት ብር ነው ፀጉራችሁ የምትቆረጡት? ማለት አንተ ስንት ብር ነው የምትቆረጠው? 100 ብር። 100 ብር? አዎ ምን ነው መሬት ላይ ቁጭ ብለህ ነው እንዴ የምትቆረጠው? እንዴ ቅመም የመንግስት ነው እንዴ ብትማሪው? አይ የቤተ መንግስት አይደለም እኮ የኔ መስለ የ20 ምናምን ሺህ ብር ጫማ አድርገሽ የመንግስት ትማሪ እኮ ገርሞኝ ነው። ምን ነው የመንግስት ቦክስ ነው እንዴ የሚያስተምሩ? ነሽኩር አቤት ኪሎ ስንት ነው? 400 አንድ ኪሎ? አዎ 1 ኪሎ። ታዲያ ምን ነጭ ሽንኩርት ትላለህ? እና ምን ልበል? ለሽንኩርት አትልም? አቺ ስሚ ቅመም፣ አቤት። ልጆች አድገው አሁን ቲክቶክ ላይ የቤታቸውን ገመና ወጥተው እንደሚናገሩ ሰዎች እንዳይሆኑ ምን ትመክሪያለሽ? ሁሉም ወላጅ ልጆቹን ጸሎት ያስተምር። ከዛ ልጆቹ አድገው ችግር ሲያጋጥማቸው ወደ ሰው ሳይሆን ወደ እግዚአብሔር ይሄዳሉ። ሲጀመር እኮ ስጋ ትላላችሁ እንጂ እኔ ስጋ አልወድም። አባዬም አይወድም። ምን ነው? ለምን? ውድ ነዋ። 2 ኪሎ ሙዚየም ገዝቼ 1 ኪሎ በልጫችሁ ሰርታችሁ ስሚ ቅመም፣ ባባ ያ ሳሚ ቆይ ቅድም እንደዛ የሚያለቅሰው ምን ሆኖ ነው? ያቺ ጓደኛው ቤት አለች። ኩላሊቱን ከሰጣት በኋላ በስጋ ተዛምደናል መጋባት አንችልም አላለችው? በስመ ባባ ባለፈው ገዛልኝ ያልኩን ጫማ አገዛልኝም ማለት ነው? አረ ጉድሽን አልሰማሽ? ምን ነው ስጠይቅ 15 ሺህ ብር አላሉኝም? አንድ ጫማ 15 ሺህ ብር? እንዴ ምን ነው? እንደው እዚህ ቅድስት ሀገር ላይ በጫማ አልራመድ ነው እንዴ? ሬንጀር ይሄን ጦርነት ተሳተፊ ነው እንዴ አንቺም? አረ እኔ በቲማቲምም ቢሆን አልችልም። ምን ነው? አሜ ባለብኝ። ስሚ ቅመም። አቤት። ስሚ በዚህ ጦርነት ከኢራን ጎን ነሽ ከእስራኤል? አረ በእናትህ ለራሴ 50 ብር ውስጥ ስንት 25 ሳንቲም አለ የሚል ጥያቄ ጎራዴ ሆኖብኛል። የምን ጎን ነው የምታወራው? ወይኔ ምን ነው? አንዱ እኮ ነው አሁን ቴሌቪዥን ላይ 100 ኪሎ ጤፍና ከመጪው መኪና ምረጥ ሲባል መጪው መኪናውን እናረጣ እንዴ? እና ታዲያ መኪናው እኮ ይነዳል፣ ጤፍ ይነዳል እንዴ? ስማ 100 ኪሎ ጤፉን ብበላው ከመኪና ቀልማ አባረ አገኘኋት ስላገኘኋት ዞኔ ደስ ብሎኛል። እኔ ስላገኘኋት ዞኔ ደስ ብሎኛል። እኔ ይመቻችሁ። መልካም በዓል። ስሚ ቅመም፣ አበራና አበራሽ እኮ ልጅ ወለዱና የልጁን ስም ማንም በለው እያሉ ነው። ማን ይበሉት? አበራና አበራሽ ቦጋሌ በሉታ። እንዴ 1 ብር ያንቺ ነው እንዴ? ወድቆብሽ ነው? አይደለም። እና ለምን አታነሹም? ለ1 ብር
ላክብር ብዬ እዚህ ድረስ ልሄድ እንዴ? እንዴ ቅመም ኬክ ተሰጥቶሽ? አዎ። ኧረ እባክሽ እውነት? በቃ ይኸውልሽ እንዳይወርቅብሽ፣ ከወደቀብሽ ግን እኔ እሰጥሻለሁ። እሺ? እንዴ ቅመም ምን ነው? አንቺ ውሸታም! እንዴ ቅመም ስራ ጀመርሽ እንዴ? ምን ይደረግ? ዋው በጣም ደስ የሚለው እና ከአንቺ በኋላ ለሚመጣው ትውልድ ምን መልእክት ታስተላልፊያለሽ? ከኔ በኋላ ለሚመጡት እንዳመጡ አውቄ ኑ እናት ሀገር አሜሪካ፣ እናት ሀገር አውሮፓ። ቅመም ባባ ምን ነበር ምሳ ያቋጠርሽው? መኮሮኒ ነው። መኮሮኒ ምሳ ይበላል እንዴ? ምሳ? አዎ ምሳ። እንኳን ምሳ ገና ለዓመት በዓል ይበላል። እንዴ ፌስታል አልሰማሽም እንዴ መግለጫውን? የምን መግለጫ? ፌስታል ይዞ የተገኘ ሰው 10 ሺህ ብር ቅጣት እኮ ተብሏል። እና ሽንኩርቱን በቃሌ ለያዘለት እንዴ ቅመም ምን ነው? አንድ ጥያቄ ልጠይቅህ? አዎ ጠይቂኝ። ሁሉም ሃይማኖቶች የተለያየ እግዚአብሔር ነው ያላቸው፣ ግን ለሁሉም ሃይማኖቶች ሰይጣን አንድ ምንድን ነው? አረረረ ይሄን ጥያቄ ከኔ አቅም በላይ ነው። ህዝቡ ይመልስ እስኪ። አረ መልሱላት። በስመ አብ ወልድ። ሰላም። ስምሽን ማን ልበል? ስሜ ቅመም ይባላል። እሺ አሁን እየተካሄደ ባለው ጦርነት የማን ደጋፊ ነሽ? ሰላም ቅመም። ሰላም። ኧረ በእናትሽ ዳቦ መግዣ ብር ካለሽ ስጪኝ። ዳቦ መግዣ? እንዴ ብር! ኧረ ቅመም በቃ ሁሉንም ስጪኝ። ሁሉንም ዳቦ መግዣ አይደል እንዴ ፈለከው? እና ዳቦ ቤት መክፈቻ ያምራል። እርቦኝ እኮ ነው። የኔ ወንድም ድፎ ዳቦ ነው እንዴ የራበህ? ድፎ ዳቦ ነው የራበህ? ቀልደኝ። ቅመም ባባ እኔ የምልሽ ግን ማለት ነው ጥርሳቸውን ብሬስ ያሳሰሩ ሰዎች ስጋ ሲገባባቸው በስቲኪኒ ነው የሚያወጡት? በስቲኪኒ ነው ወይ የሚያወጡት? አይ በኢቲኤም ነው። ቅመም እንዴት ነው ሩጫው? ዘንድሮ ፓሪስ ከሄዱ ሯጮች ሳሪስ ያሉት ሌቦች ይፈጥራሉ። ባለሱቅ ወደ ስንት ነው? 10 ብር። የላስቲኩ ያያለው እንዴ? ተንቀንስስ ምን አባት ሆናለ? ማን ነው? እስቲ አንድ እንጀራ ስጠኝ። አንድ እንጀራ? እሺ። ምንድነው ይሄ? እንጀራ ነው። ይሄ? አዎ ይሄ። የልብሱ ሲገርማን ጭራሽ እንጀራ ቦንዳ። አዎ ምን ይሁን ብለሽ ነው እዚህ ጋር መተሸቆምሽው? በቃ እኔ ጎመን መብላት ሰለቸኝ። እሸቱ ጎመን ያሳድጋል ሲል ስለሰማሁ ብቻ ቁርስ፣ ምሳ፣ እራት ጎመን እንዴ! አሁኑኑ እንዳልክ ነው እንዴ ፈለጋችሁ? አደይ የብር ሙዳይ ኮላል በይ። ምንድን ነው ደግሞ? አበባዮሽ ነው። ታዲያ ደግሞ ብቻሽን ነው እንደምትጨፍሪው? አዎ ብሩ አስፈልጎኝ ነው። ሙሉን ካልጨፈርሽ አልሰጥሽም። ብር ስጠኝና በብሩ መጠን ነው የምጨፍረው። 50 ብር። አዎ ምን ነው? አበባዮሽ ለምለም። ምን ነው? የ50 ብር አታመጣውን ግዛልና ያልክን ግዛልን? አዎ ጥያቄውን መልሷ። እንመልሳለን። እሺ ካፒታል ኤቢሲዲ በሉ። ኤቢሲዲ። እሺ ስሞል ኤቢሲዲ በሏ። ምንድን ነው ያልሽው? እውነቴን እኮ ነው። ከልጆች ጋር ስጫወት ትልቅ አይደለሽ እንዴ? ምን እንደ ሕፃን አፈር ላይ ያንፎቅቅሻል ትሉኛላችሁ። ደግሞ የሆነ ነገር ስናገር ሕፃን አይደለሽ እንዴ? ቀስ ብለሽ አታርጊም ትሉኛላችሁ። ኧረ ግራ ገባኝ። ጨረሽ? ሽንት ቤቱ ግን በጣም ስንት ይሸታል። ያ እና ሽንት ቤቱ አናናስ ይስጣችሁ። ዋት ነከስ ይበላል።
ስሚ ቅመም ባባ ሰዎች ፊት ጎላ ብሎ ኮራ ብሎ ለመታየት የሚጠቅም የጂም ማሽን ምን ይባላል? ኮራ ብሎ ለመታየት ኤቲኤም ማሽን ነው። ቅመሟ አንድ 20 ብር ወያትኝም አንድ 20 ብር እንዴ? ምንድነው ካንሰር እንደይጠቆረው? ሲጋራው ነው። ሲጋራው በሳቱ በኩል ነው እንደምታጫሰው። ታዩ ባክሽ፣ ታሪኩ ረጅም ነው። ታሪኩ ረጅም ነው? አዎ ረጅም ነው። ምን ነው? ረጅም ነው። ሄሎ ሰላም፣ ዛሬ በሌላ ምግብ ዝግጅት ተመልሰናል። ጣት የሚያስቆረጥም ሽሮ ነው የምንሰራው። ሽሮ ለመስራት ምን ያስፈልጋል? ዘይት ባይኖር በቅመም እንሰራዋለን። ዋው ቅመም ነው። ስለዚህ ምን ይሻላል ረዳታችን? ዘይትም ካለ ቅመምም ካለ ቢቅሙትስ ምኑን? ሽሮውን በቃ በየቤታችሁ ቃሙት። ዘይትና ቅመም ሲኖር በሌላ ፕሮግራም እንገናኛለን። ቻው ቻው። አሁን ከምሽቱ 2 ሰዓት ነው። ይሄ ደግሞ አባቴ ነው። ታክሲ እየጠበቀን ነው። አንድ መልእክት ግን አለ። ለምንድን ነው ዩቲዩብን ሰብስክራይብ አታደርጉት? 1 ሚሊዮን እኮ አይደለም የሚፈልገው 5000 ሰው ብቻ ይከብዳችኋል። አረ ሰብስክራይብ አድርጉለት። ሰላም፣ ዛሬ ማስታወቂያ ሰርቼ ባገኙት ብር አባቴ ጫማ ልገዛለት ነው። ተከተሉ ና አባዬ። እንዴ ይሄ ኢንዱራንስ የልጆች ጫማ ቤት አይደል እንዴ? ያዋቂው ጃም ምንም ችግር የለውም ባባ። እንዴ ቅመም በባስ ነው እንደምትሄጂው? አይ በዲቪያ ትምህርት እኮ ገና አልተጀመረም። ሂጂ ጂጂ፣ በእናትሽ በስመ አብ ሂጂ፣ ተጀምሯል። በስመ አብ እንኳን ረፍት 2 ወር ነው እንጂ 10 ወር ረፍት ቢሆን እናብድ ነበር። ሂጂ። ስሚያችን ጎድ፣ እንዴት ነው መልስ የምትመልሰው? ምንድነው ደግሞ ከቀን ወደ ቀን አመዳም እየሆንሽ የመጣሽው? አመዳም ስማ፣ ሽሮፕ እያጠጣኸኝ ወስጥ ትጠብቃለህ እንዴ? በእናትሽ ወዝ የሚበለው ምንድነው የሚበላው? ኦኬ ፓስታ ነው። አሁን አንቺ እምብበይ ወዛም ትሆኛለሽ። ስማ፣ ይሄን ብበላ አንተ ወዜ በሚለው ዘፈን አራቴ ብጨፍር ማታመጣውን ወዝ ነው ማመጣው። ወዜ ላወዜ Hello bot, how are you? How are you? እንግሊዘኛ Do you speak English? ምን አለ? እንግሊዝ ምን ትፈልጋለህ? Yes. I didn't say this. ፊልም ለመስራት ምን ትፈልጋለህ ወይ? Yes. What is saying? ምን አለ?
ፊልሙ ግን ከፎቅ ሲዘል ነው። እንግሊዝ ሀገር አዎ ይሁን እዘላለሁ። ኦኬ ጃምፕ How many time I told you? አንድ ሚሊዮን ብር ልስጠው አይደል? ኧረ አላልኩም። እንዴ አማርኛ ትችላለህ እንዴ? በደንብ ነው የምችለው። አንቺ ኧረ ምከሪው በእናትሽ። ምንድነው አጠጣቲውም እንዴ? እንዴ አልሰማህም እንዴ? ምኑን? ባለፈው 10 የመጠጥ ጉዳቶች የሚል መጽሐፍ አንብቦ አቆመ። ምኑን? ማንበቡ። ምንድነው ቁርስ የበላሽው? ሩዝ በምን? ሩዝ በሰሃን። እንደዚህ ከሩቅ ስታይ ብር የላትም ትሉ ይሆናል። እንደዚህ ቀርባችሁ ስታይ ብር እንደሌለኝ አውቃችሁ ይሆናል። ከዚህ በላይ ከቀረባችን ግን ብር በደራችኋለሁ። ኢትዮጵያ ሀገሬ ትችላለች፣ አባይ ግድብን ጨርሳለች። ኢትዮጵያ ሀገሬ እማማ የጀግኖች አውራ እማማ መቼም ማስማት ነው እማማ ለሳማ ጆካ ፖድካስት እንደቀጠለ ይቀጥሉ። እንግዳች ይገርምሻል። ከ6 ኪሎ ዩኒቨርሲቲ ጀርባ ነው ተወልጄ ያደኩት። ሌላ የሚገርምሽ ደግሞ እናቴ 9 ወር ነው ያረገዘችኝ። ኦ ማይ ጋድ! የሚገርምሽ እስከ ቅርብ ጊዜ ድረስ ቁርስ፣ ምሳ፣ እራት ብቻ ነበር የምንበላው። እናንተ አቤት። ለመኖር ምን ያስፈልጋል? ምግብ። ለጤናስ? ምግብ። ወደፊት እንዲኖራችሁ የምትፈልጉት ምንድነው? ምግብ። ወዴት ነው የምትሄዱት አሁን? ምግብ ልንጨምር። ስሚ ሚጣ፣ የኔ ቴዲ ሜት ታውቂዋለሽ? ቴዲ ቀዩ ነው ጥቁሩ? አይ ቀዩ። ረጅሙ ፂማሙ? መላጣው ነው? ጎፈሬዋ? ጎፈሬው? አላውቅም። ምን ትመስላለች እቺ ነቀዝ? እንደሞኛት ቀጬ ስልኬ ላይ እንዳረች ቲክቶክ የሚባል ነገር የፈጠርከው ፈረንጅ። እኔ ሮኬት የለኝ የማስ ወነጭፈው የቻይና ቡድሃ ጥርስህን ያርግፈው። አመሰግናለሁ። Your attention please. This is the final call for passengers of Qatar Airways on flight number. Hello,